ይሄ ወር ይኸውልህ አብይዬ የምስጋና ወር ነው። ይሄ የእልልታ ወር ነው። ይሄ ወር በቃ ተዘልለ እርፍ ብለ ቁጥ ብለ በትክክለኛው በጭማ ላይ የምትዘለልበትና የክፉን ሐሳብ ዘለክ እግዚአብሔር ሐሳብ ላይ የምትቆምበት ወር ነው ይወር። አሜን። ኢየሱስ ያናል ሟርተኞች ይሟርቱ ሟርታቸው ገለባን በቃ የጠረባ ጩኸት ነው የሚለው መንፈስ። ክብር ለጌታ ለኢየሱስ ይሁን። እግዚአብሔር ትልቅ ነው። ቢሮዎቻችሁን እግዚአብሔር ይፈትሻል። በየቢሮዎቻችሁ ላይ እግዚአብሔር ይሰራል። ፈጽሞ ይሁንታ ዝምድና ትውውቅ ውለታ እንዳይዝህ ይላል ጌታ። አሜን። ጨክኛለሁ ጨክን ይላል መንፈስ ቅዱስ። አሜን። ኢየሱስ ያድናል። ነቀፋን በዙሪያ የሚያደርጉትን ወጥመድ ይዟቸዋል ነው የሚለው ጌታ መንፈስ። አታፍርም በቃ አታፍርም ማለት ምንድነው? አታፍርም ብቻ ነው በቃ አላፍርም ይላል ነው የምትወጣው። አላፍርም አታፍርም። ክብር ለእግዚአብሔር ይሁን። ክብር ለመንፈስ ቅዱስ ይሁን። ኢየሱስ ያድናል። እኔ ውስጤን ሳይሞላው አልነግርም። አንተም ታውቃለህ። በቃ ይኸው በዝንዬ ቢሮ ፍተሽ አድርግ። ፈትሽ በደንብ ፈትሽ። እዛ ጋር የተሰወረ የተጋደመ ባባ አለ። ፈትሽ። እግዚአብሔር ደግሞ አሳልፎ ይሰጣል። ፈትሽ። ኢየሱስ ጌታ ነው። ኢየሱስ ዝም ብያለልህም 2 ዓመት ከምናምን ዝም ብያድጭ ነው ያለው። አሁን ግን ፈትሽ። እግዚአብሔር በግልጽ ነገሮችን ሁሉ አሳልፎ ይሰጣል። በጣም ጥሩ ነገር አይደለም። ዝም ብለህ ለምን እርለሷም ሳታውቃ ፈትሽ። እግዚአብሔር አሳልፎ የሚሰጥ ነገር አለ። በቅንነት በየዋህነት እግዚአብሔር በመፍራት የእግዚአብሔር ሰዎች ናቸው ብላችሁ በቃ ነገሯን ልቧን ሁሉ በከፈተችው ነገር እየተሽለኮለከ ያለውን እባብ ትይዘዋለህ። ይሉኝታ እንዳይዝ በቃ ከለማ ወዲያ ይኸውልህ ማንንም የለም ላንተ ልንገርህ። ሁሉም ነው የምነግርህ። ኢየሱስ ያድናል። ፈትሽ ብትችል በቻልክ ጊዜ ደግሞ ሱራፌልን ጥራና አነጋግረው። በጣም ከፍተኛ ጥፋት እየጠፋ ነው። ልክ ያልሆነውን ነገር ማንንም ይሁን ግረን ንቀል ያልህን ንቀል። ክብር ለጌታ ይሁን። በፍጹም እግዚአብሔርን ያስቀመጠ አንተን ዘመድ አላስቀመጠም። አገልጋዮች አላስቀመጡም። ማንንም አገልጋይን በመንፈሱ እንጂ ይኸውልህ በተቀመጠበት ማዕረግ እንዳትፈትሽ ከኔም ከእናት ጀምሮ ኢየሱስ ጌታ ነው። እሺ በተቻለ መጠን ያን ልጅ አግኝና አነጋገር። ትልልቅ ሚስጥሮች ይገልጽልሃል። ኢየሱስ ጌታ ነው። የተሰወረ ባብ የተደበቀ ባብ አለ 100% ነው የምነግርህ። በቃ አግኝ አምስት እንዳትደብቀኝ ብለው ይናገር። የከፋ ነገር እየተደረገ ነው። ፈትሽ። ዝም ብለህ ምንም ሚስጥር ሳታውቅ ምንም አስፈልግም። እዛው ውስጥ ሆኖ የሚያይ ሰው ያየኸውን አውጣ በል የምታስተናገር ነው። እግዚአብሔር አሳልፎ የሚሰጥ ነገር አለ። ተባረክ። መልካም ቀን ይሁንልህ። አንተ ብሩክ ነህ። የተባረከ ነህ አንተ ውስጥ። አሁን ልንበላ የምንበላበት ክብር የምንፈልግበት ሰዓት አይደለም። አሁን የእግዚአብሔርን ሐሳብ አስፈጽመን እግዚአብሔር ሲጨርስ አብረን የምንከብርበት ሰዓት ይመጣል። ሃሌሉያ ጌታ ሆይ ተባረክ። መንፈስ ቅዱስ አረምን አነሳልሃለሁ። ስለሚነሱ አረሞች እናመሰግናለን። ጌታ ሆይ የሚወጣው ስለሚወጣ የሚገለጠው ስለሚገለጥ ከፍ እናረጋለን። የኔ ጌታ ወደ ኋላ የሚጎትት ሁሉ ሰንሰለት እስራት እግዚአብሔር ከህዝቡ እግዚአብሔር ጫንቃ ላይ ስለተበጣጠፈ ክብር ላንተ ይሁን። ሃሌሉያ ሁሉ በሰላም ያልቃል ነው የሚለው። በዚህ ስፍራ ላይ ሊገዳደር ቀድሞ የወጣውን የአውሬውን ራስ ወግጫዋለሁ ይላል ጌታ መንፈስ። በትውልድ ስፍራ ላይ አላውቅም የወጣ ቀደምክ ያለ የወጣ በራሪ እባብ ያለው የሚበረባ የሚወነጭ እባብ እግዚአብሔር ግን ጭንቅላቱን መጥቶታል። ፈጽሞ መርዙን ከዚህ በኋላ ላይ ረጭ የመርዝ መውጫ ቀዳዳውን ደፍኛዋለሁ ይላል ጌታ መንፈስ። አቀለልኩልህ ይላል። አቀልየዋለሁ። በህዝቡ ልብ ላይ በሚሄድበት አካባቢ መንደር ላይ